ምን እንዳማረኝ ታውቃላችሁ? በቃ የሆነ የተረጋጋ ህይወት፣ በቃ የተረጋጋ ህይወት። ሀብታም መሆን አላችሁ ግን የተረጋጋ ህይወት፣ በቃ ደስ የሚል ቤት ማለት ሰፊ ቤት፣ ከዛ የተረጋጋ ስራ። ያስለኛል ስራ እኔ ስራ የምንቅ ሰው አይደለሁም። ግን በቃ የምሰራው ስራ የሚያኖረኝ። አሁን እኮ እየሰራን ያለነው የሚያኖረን አይደለም። በኪነ ጥበቡ ነው የምኖረው እኔ ማለት ነው። በቃ የሚያኖር ስራ አሪፍ ካልሆነ ደግሞ ተቀጥሬም ቢሆን ኖርማል ነው። ግን የሚያኖረኝን ስራ በደንብ ለፍቼ በደንብ ገቢ የማገኝበት ስራ ተረጋግቼ፣ ከዛ በኋላ ደግሞ ዊኬንድ ላይ ዘና ማለት ፈታ ማለት በቃ የሆነ የተለያየ ቦታዎች ሄዶ መጎብኘት። ይህ ቲቪ ላይ ብቻ እያፈጠጡ ታሪክ መመልከት ሳይሆን ቦታው ድረስ ሄዶ መጎብኘት፣ መዝናናት፣ ወጣ ማለት ይሆናላ። ቫኬሽን ምናምን ነገር ለቫኬሽን ሄድን ምናምን ይባላል። በቃ እንደዚህ አይነት ነገር የሆነ የተለያየ ነገር ቪዚት ማድረግ፣ ቤተሰብ መጠየቅ። በቃ አይ ሚስ ኢት በቃ በጣም ሚስ አድርጌያታለሁ ይቺን ነገር።